ወንድም እንዳምናው እኮ ከትምህርት ቤት ሁለተኛው ጥቼ ተሸለም ይሄ ለሽልማት ውጤት ነው። አንተ የሚያስደስተን የምትፈልገውን ነገር አድርግበት። እኔ ስራ ደርሼ እመጣለሁ። በኋላ ቤት እንገናኝ። ምን ፈልገህ ነው? ወተት አለ? አዎ አለ። ስንት ነው? 15 ብር ላምጣልህ? አይ ማኪያቶ አለ? አዎ አለ። ስንት ነው? 15 ብር። ሻይ አለ? ወይኔ ጉዴ! አላው ሻይ ስንት ነው? 10 ብር። በቃ ሻይስ ይሄ 10 ብር ነበር እኮ ያልኩት። ማሙሺ ሂሳቡ እኮ 10 ብር ነው። አይ 5 ብሩ ለአንተ ቲፕ እንዲሆን ብዬ ነው። ገንዘብ ካለ እኮ የፈለከውን አዘም ብላት መጠጣት ትችል ነበር። መጠጣት የፈለኩት ወተት ነበር። ወተት ግን 15 ብር ስለሆነ ለአንተ የምሰጠው ቲፕ የለኝም። ለዛ ነው። ወንድም ያስተማረኝ ከአንተ ጊዜያዊ ፍላጎት ይልቅ የሰዎች ደስታ ይበልጣል ብሎ